ቅዱስ ዮሐንስ አፈወርቅ። ተስፋ መቁረጥና ስንፍና እጅግ ክፉዎች ናቸውና ከነዚህ እንራቅ። እነዚህ ሁለቱ ምን ያህል ኃይል እንዳላቸው የበለጠ ታውቅና ትረዳ ዘንድ ምሳሌ ጠቅሼ ልንገርህ። ዲያብሎስ መጀመሪያ ላይ መልካም ነበር። ከስንፍናና ከቀቢጸ ተስፋ የተነሳ ግን እንደገና የማይነሳ ሆኖ ወደ ክፋት ወደቀ። ዲያብሎስ ጥንቱን መልካም እንደነበረ ሲናገር መጽሐፍ ቅዱስ እንዲህ ይላል፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ሉቃስ 10 ከቁጥር 18። መብረቅ የሚለው አገላለጽ ዲያብሎስ ከመውደቁ በፊት ምን ያህል ብሩህ ሕይወት እንደነበረውና በምን ያህል ቅጽበት እንደወደቀ የሚያመለክት ነው። ቅዱስ ጳውሎስ ደግሞ ተሳዳቢ፣ አሳዳጅ፣ ነውርን የማያውቅ ሰው ነበር። ነገር ግን ቀናተኛ ስለነበረና ተስፋ ስላልቆረጠ ተነስቶ መላእክትን የሚተካከል ሆነ። ይሁዳ ሐዋርያ ነበር። ነገር ግን በስንፍና ምክንያት ጌታውን አሳልፎ ሰጠ። ፈያታዊ ዘየማን ደግሞ እንደዚያ እጅግ ክፉ የነበረ ሰው ቢሆንም ተስፋ ስላልቆረጠ ሁሉንም ቀድሞ ገነት ገባ። ፈሪሳዊው ሰው ራሱን ከፍ ከፍ ያደርግ ስለነበር ከምግባር ማማ ላይ ወደቀ። ቀራጩ ግን ተስፋ ስላልቆረጠ ከፈሪሳዊውም በልጦ ወደ ምግባር ሰገነት ወጣ። ስለዚህ ይህን አውቀን ዘወትር ከስንፍናና ተስፋ ከመቁረጥ እንራቅ። እንደኔ ከቶ ማን